ልብስህን ለጓደኛሽ ለጓደኛ እንዳትሰጥ። አውሰኝ አውሽኝ ቢሏችሁ ከሰጣችኋቸው እንኳን አጥባችሁ ሰጧቸው። ደግማችሁ ግን ያንን ልብስ አትቀበሏቸው። ምክንያቱም አጥባችሁ ካልሰጣችኋቸው የሰውነታችሁ ላብ እዚህ ልብሳችሁ ላይ ስላለ እነሱ ልብሱን ሳይሆን የሚፈልጉት የእናንተን ላብ ስለሆነ ያ ቦታ ተቀዶ ይመለስላችኋል። ለዚህ ነው ውጭ ላይ ያሰጣችኋቸው ልብስ የሆነ ቦታ ላይ ተቀደው የምታገኟቸው። ወይም ደግሞ ጫማ ስጠኝ ጫማሽን ስጪኝ ብለው ሲወስዱባችሁ ላባችሁ እዛ ጫማ ላይ ስላለ ያ ስለሚፈለግ ጠረናችሁ ስለሚፈለግ ነው እነሱ ሆን ብለው ያንን የሚጠይቋችሁ ማለት ነው። ስለዚህ እያንዳንዱ ነገራችሁን የሚያውቁት የሚጎዷችሁ በቅርባችሁ ያሉ ሰዎች ናቸው። ጓደኛ፣ ያክስት ልጅ፣ ያጎት ልጅ እንደዚሁም ደግሞ አብዝታችሁ እወዳችኋለሁ እወድሻለሁ ብላችሁ የምትሏቸው ሰዎች ናቸው። ልክ እንደ ይሁዳ እናንተን መልሰው የሚቀብሯችሁ ማለት ነው። ስለዚህ ልብሳችሁን ለማንም